ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ግርማ የጻፉት መጽሐፈ ወግሪስ የሚለው መጽሐፍ ላይ እጅግ በጣም የሚገርም ነገር አገኘሁ ላጋራችሁ። በዚህች ምድር ላይ አሸናፊ ኃያል ያለ መስሎ ከሆነ ጽኑ ኃያል የሚባል ነገር የለም፣ ተሳስተሃል። ልንገርህ፣ ጽኑ ብረትን እሳት ያሸንፈዋል፣ ጽኑ እሳትን ደግሞ ውሃ ያሸንፈዋል። ጽኑ ውሃን ደመና ይሸከመዋል፣ ጽኑ ደመናን ደግሞ ንፋስ ይበትነዋል። ጽኑ ነፋስን ምድር ያሸንፈዋል፣ ጽኑ ምድርን ደግሞ የአዳም ልጆች ያሸንፏታል። ኃያላን የአዳም ልጆችን ሐዘን ያሸንፋቸዋል፣ ጽኑ ሐዘንን ደግሞ ጥዑም ወይን ያሸንፈዋል፣ ጽኑ ወይንን ደግሞ እንቅልፍ ያሸንፈዋል። አንዲት ሴት ታማኝ ነኝ፣ ጠንካራ ነኝ፣ ጽኑ ነኝ፣ አንድ ወንድም ታማኝ ነኝ፣ ጠንካራ ነኝ፣ ጽኑ ነኝ ማለት አይችልም። በዚያም አይደል እንዴ ሚስትህን ከወንድ ጋር ትቀርብ ዘንድ አምነህ አታሰናብታት የተባለው? እሳትን እንጨትን ጠብቅልኝ ብሎ የሚሰጠው አለን? እሳትን በጉያው ይዞ የማይቃጠል ማን ነው? በፍህም ላይ የሚራመድ እግሮቹስ የማይቃጠሉ ማን ነው? ሴትና ወንድም እንደዚህ ነውና ከወንድ ሚስት ሄዶ ንጹሕ ሆኖ ሊመለስ የሚችል ማንም የለም። እጅግ በጣም የሚገርመው በዚህ የጽሑፍ መጨረሻ ላይ ቅዱስ ወግሪስ እንዳስቀመጠው ከሆነ ኃይለኛስ እነዚህ ሁሉ አይደሉም፣ ኃይለኛስ ሴት ናት ይላታል። እሳትን በጉያው ይዞ የማይቃጠል ማን ነው ያላትና እሳት የተባለችው እኮ ሴት ናት። እኔ ነኝ በርባነህ። ክደው በሸሹ ፊት በህሊና ሸንጎ ትዕግስት ሲጠና በአይሁድ ክስ ላይ በዝምታህ ግዝፈት አንገትህ ሳይቀና የዝምታ አንገት አቅም እስራቴን ጥሶ ነፍሴን ሲመዝናት ትዝ ይለኛል ጌታ ነፃ ልታወጣኝ መስቀል መሸከምህ የትዕግስትህ ጽናት። እኔ አንተ ወንበዴ ቃልህ የማይገደኝ በስምህ የገነንኩ ለሥጋዬ ድሎት ሞትህ የማይገርመኝ በቀን የለካሁት የነፍሴን ብድራት አንተ ስትታሰር እንደሚታረድ በግ መጎተትህን ሳይ አዝለኸኝ ነበረ በቆሰለው ጀርባህ እኔን መስቀሉ ላይ። ስድብና ጥፊ የምራቅ ትፋቱን ፍቅርህን ያልፈታው በርባንህ ነኝ ጌታ አንተ